906 በፊት መንፈስ ቅዱስ በቤተ ክርስቲያን ታሪክ ውስጥ ነበር አይደል? በደንብ እንጂ ቤተ ክርስቲያንም ታሪፍ ይህ ልሳን የሚባለው በቤተ ክርስቲያን ታሪክ ውስጥ ነበረ ወይስ የተቋረጠበት ጊዜ ነበር? ነበረ። በኢሬኔስ ውስጥ፣ ተርቱሊያን ውስጥ፣ ኦሪገን ውስጥ፣ ዮሐንስ አፈወርቅ፣ ቄርሎስ አንድ አባት ጥቀስና ትርጉም የሌለው ልሳን አሌክሳንድሪያ አንድ አባት ጥቀስና ትርጉም የሌለው ሰው የማያውቀው ልሳን አለ ብለው የተናገሩበትን አንድ ክፈት ማስረጃ ፖዝ አድርገው ዲያቆን ክሌሜንት ኦፍ አሌክሳንድሪያ የጳውሎስን ኮት አድርጎ በልሳን የሚናገር እንዲተረጉም ይጸልይ ብሏል። ትልቁ ላድርገውና እኔ የማይታወቅ ትርጉም የሌለው ነው ያልኩ። እንግዲህ ዝም ብሎ ሻራም ታራም እኛ ትርጉም ብለናል። ያው ትርጉም የሌለው እንደዛ ብለው ነው የሚያምኑት። ስለዚህ ትርጉም ያለው ቋንቋ ነው ማለት ነው። አንዴ ቆይ፣ ሰው ነው እንጂ ወደ መተርጎም የሚያድገው ልሳኑ የሚተረጎምና የማይተረጎም ተብሎ አልተጻፈም። ቴንክ ዩ። ስለዚህ የማይተረጎም የሚባል አፈር ድሜ የበላ ትምህርት ነው ማለት ነው። አንደኛ ቆሮንቶስ ምዕራፍ እኔ ልቀጥል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 42 አካባቢ ጀምረን ስንመለከት የቆርኔሌዎስን ታሪክ የተገለጠለት ልሳን የሕዝብ ቋንቋ ነው ወይስ አይደለም? ቆርኔሌዎስ የሐዋርያት ሥራ ማለት ነው። አንደኛ ቆሮንቶስ ነው ያልኩት። ሶሪ ሐዋርያት ሥራ ምዕራፍ 10 ማለት ነው። እሺ የተገለጠ የተገለጠላቸው ልሳን ሰው የሚያውቀው ልሳን ነው ወይስ አይደለም? ምንም የተገለጠ ነገር አላብራራውም ጸሐፊው። እግዚአብሔርን ሲያመሰግኑ ሰሙ ይላል እኮ አይልም? ነው ተቀበሉ ነው የሚለው። እግዚአብሔርን ሲያመሰግኑ ሰሙ አይልም? ኦኬ። በልሳኖቻቸው ሲናገሩ እግዚአብሔርንም መሰማት እኮ የልሳኑ ኔቸር አይለውጠውም። ምን ሲያረጉ ነው የሰሟቸው ነው ጥያቄ። ሲያመሰግኑ ሰሟቸው ይላል። ኦኬ። እያመሰገኑ መሆኑ በምን አወቁ? እንዴት አወቁ? በቋንቋቸው ልክ እንደ የሐዋርያት ሥራ ምዕራፍ 2 ሆኖ ነው። ቴንክ ዩ። ስለዚህ በቋንቋቸው ነው። ተባረክ። ይሄ ማለት ቋንቋ ያልሆነ የለም ማለት እኮ አይደለም። ቋንቋ ያልሆነ ልሳን አለ? ኖ በቋንቋቸው ለምሳሌ አሁን ዮኒ ማኛ አማርኛና እንግሊዝኛ ይችላል። እኔ ደግሞ በኬስዋሂሊ ብናገር ቋንቋ ያልሆነ ልሳን አይሰማም። አንዴ ስማኝ። ቋንቋ ያልሆነ አለ ወይ ነው ጥያቄ። እባክህ መጽሐፍ ቅዱስ ቋንቋ ያልሆነ የሚል የለም ከእግዚአብሔር ጋር የምትናገርበት ተብሎ ይጻፋል። ስለዚህ ቋንቋ ያልሆነ ስለሌለ የለም። እሺ ሐዋርያ ሰውና በመላእክት ልሳን ብናገር ብሎ ሲናገር መላእክት ማለት ሰዎች በመላእክት ልሳን ወይም በመላእክት ቋንቋ ሊናገሩ ይችላሉ ማለት ነው እንዴ? ከጳውሎስ ቋንቋ ምን ለማለት እንደፈለገ አላብራራውም። ስለዚህ የመላእክት ልሳን ብሎ ተናግሯል። ስለዚህ ሰው በመላእክት ቋንቋ ሊናገር ይችላል። ጳውሎስ ብናገር ስላለ ሊትራል መውሰድ ትችላለህ፣ ሲምቦሊክ ማድረግ ትችላለህ። ሊትራሊ ሰው የተናገረ ይዶን ነው አልተጻፈም። አንተ ራስህ አታውቅም። ሐዋርያት ሥራ ኧረ እኔ የመላእክት ልሳን የሚባል ዝም ብሎ ይሄ ምንድን ነው? ጳውሎስ እየዋሸ ነው። ግን አይ ውሸት አይደለም፣ ግነታዊ አገላለጽ ነው አይደለም። ኖ አንተ ሰውዬ እንትን ላይ አትጨምር ቃላት። እሺ መመለስ ነው። ጳውሎስ እየዋሸ ነው አልከኝ። ቆይ አላልኩም አይደለም፣ ግነታዊ ነው። ስለዚህ በቃ ግነታዊ አድርገው ዲያቆን። ቆይ ምን እየሆንክ ነው? የጥያቄ ሰዓት ጨርሰ ድጋሚ ትጠይቀኛለህ እንዴ? እየተረጋጋን እንጂ ይቅርታ ወንድምነት መጠየቅ ጀመርክ እኮ። እሺ ቴንክ ዩ። ችግር ያው ስትልኝ ነው ድመልስ። አንተ ነህ የሳትከው ማይ ብራዘር። አዲሱ መደበኛ ትርጉሙን ትንሽ እያነበብክ እንጂ በቃ ግነታዊ አገላለጽ እንጂ የመላእክት ቋንቋ ማለት ሰው በመላእክት ልሳን ሊናገር አይችልም። ምክንያቱም እነሱ ኮሜንታሪ ነው። ቆይ አሁን ጥያቄ ሰዓት ነው። ሐዋርያት ሥራ ምዕራፍ 2 ላይ ሄደን ለሐዋርያት የተገለጸላቸው ልሳን የዓለም ቋንቋ ሰዎች የሚናገሩት ቋንቋ ነው ወይስ አይደለም? ነው። አለቀ። አዎ ነው። ቴንክ ዩ። ስለዚህ በዓለም ደረጃ ሰው የማይናገረው ቋንቋ ነው ልሳን ወይስ ሰዎች የሚናገሩት በዓለም ላይ ያለ ቋንቋ ነው ልሳን?
መጽሐፍ የሚናገረው ልሳን ትርጉም ያስፈልገዋል፣ ስለዚህ ለመተርጎም ጸልዩ ይላል። አይ ጥያቄን በደንብ ስማኝ። ቆይ ይተረጎማል አይተረጎም እኮ ቅድም ጨረሰን። አሁን ጥያቄ ስማኝ። በዓለም ያለ ቋንቋ ነው ወይስ ከዓለም ውጭ ወይም ደግሞ የዓለም ያልሆነ ቋንቋ ነው ልሳን? ከዓለም ውጭ እንዳለ የተጻፈ ነገር የለም። ዝጋው። ምንም አዲስ ነገር የለውም። አዎ የተጻፈ ነው። ይልቁ በልሳን መናገር አለበት። ከየት እንደሚያመጡ እኮ ነው እነዚህ ፔንቴኮስታሎች እኮ ነው እኮ። ስለዚህ አንተ በመንፈስ ቅዱስ ተሞልተህ በልሳን መናገር አለበት። 1906 ላይ በአዙዛ ስትሪት ላይ የተጀመረ ነገር የለም። ያኔ ጥያቄው ትክክል አይደለም። አስተካክል። ቆይ አግነስ ኦንዝመንን ታውቃታለህ? ሲስተር አግነስ አውቃታለሁ። ሲስተር አግነስ አውቃታለሁ። እሷ ነች አይደለ ፎር ዘ ፈርስት ታይም በልሳን የተጻፈ ጽሁፍ ብላ የጻፈችው? ኖት ኤግዛክትሊ። ያው ቻርልስ ፓራም አለ። ለተስኪ ክፈት ያው አሉ እኮ ሶስቱም ናቸው። ሶስቱም ሰዎች አሉ። አንዴ በልሳን የተጻፈ ጽሁፍ አሳየን። ከሷ የአግነስን ሲጀመር በልሳን ይጻፋል ብዬ አላምንም። ልሳን ይጻፋል ብዬ አላምንም። ተሳስታለች። ስለዚህ አግነስ እህታችን ጀማሪዋ ራሱ ስታ ነው የጀመረችው። እሺ እንዴ አንተ አትሳሳትም እንዴ? አሁን ስንት የተጻፈ እኮ አሁን አማርኛ ተጽፎ ነው መንፈስ ቅዱስ ተሞላው ብላ ጽሁፍ እነ ሉተር ይሄ አሁን ያለው የካሪዝማቲክ ሙቭመንት አይነት ልሳን ልምምዱ ነበራቸው ወይስ አልነበራቸው? ልምምዱ አለንም የለንም ብሎ አልጻፉም። ነገር የለም ለምን ትላለህ? ያልተጻፈ ነገር ለምን የለም ትላለህ? ስለሌለ ነው። ይሄ እኮ እናንተ እኮ ኮንፌሽኑ ላይ የለም የሚል አለ። ኮንፌሽኑ ላይ የለም እንካ ካለ ማለት ነው። አንተ ነህ ካለ የለም የሚል ካለ ለማምጣት የለም። ስማኝ እንካ ስማ። ሉትራን አሁን ያሉ ሉትራኖች ማለት ነው ክላሲካል ሉትራንና ከሪፎርምዶች ይሄንን ሙቭመንት የሚቀበላል ወይም ደግሞ ይሄ ልሳን አልቀበልም ብለዋል ወይ? ሪፎርም ላይ ጋር ሉትራኖች አይቀበሉም። አዎ ሉትራንም ሪፎርም ማስረጃ ሳይ ማስረጃ አይደለም። ኖ ቆይ ዲያቆን አሁን እዚህ ውጪ ስለሆንኩኝ ትተባበረኛለህ። ልሳንን ምናልባት ካለ ደቂቃው ግን እየሄደ ነው። ያሪዜ አንዴ ፖዝ ኮንፌሽን ነው የምፈልገው ብራዘር፣ ከኮንፌሽን ነው የምቀበለው። ኮንፌሽን ምንም እንዴ ሳያምኑ የሆነ አንድ ተለቅ ያለ ሰው አምጥተህ ድምፁን ልታሰማኝ ነው። ባልተጻፈ ነገር የሆነ ቄስ እንዲያሉ ስማኝ አንዴ እንዴ ስማ፣ የኔ ሰዓት ነው ወንድሜ። ምንድን ነው እያልኩ ያለሁት አሁን ለምሳሌ እናንተ በእምነት ደረጃ ይሄ የመንፈስ ቅዱስ ሙላት ምናምን ብላችሁ የምታምኑ ስላለ በእምነት መግለጫዎች ነው። ለምሳሌ የሙሉ አትሊስት ፔንቴኮስታል ሙቭመንትን መካዳቸውን አሳየኝ። ቆይ ስማ፣ የኔ ሰዓት ነው። እንደዛ አውጥቼ ላሳይ ይችላል። እነሱ ግን ያምናሉ ካልክ አንተ ነው አናምንም ብለው አልጻፉም። አናምንም ብለው አልጻፉም። ኮንፌሽን ውስጥ የለም። እስካሁን ድረስ ሉትራንና ሪፎርምዶች የዚህ ተቃዋሚዎች ናቸው። ልክ ፓስተር ዳዊት የተጻፈ ነገር ፔንቴኮስታል ሙቭመንትን አንቀበልም ብሎ የጻፉት ነገር የለም። በብሊንግ ነው ብሏል። ይኸው ፓስተር ዳዊት እያልኩ ነው። አይ ብራዘር የሆነ ተለቅ ያለ ሰው አምጣ አላልኩም። የተጻፈ ነገር አምጣ ነው ያልኩህ። እንደ አካዳሚክ እናድርገው እንጂ ፓስተር ዳዊት ትንሽ ነው። አማን ሻሎምስ ትንሽ ነው። አማን ሻሎም የተጻፈ ነገር አምጣልኝ። እዚህ የሪፎርምድ እንትን ላይ በቃ ስለዚህ አንተ አምጣ። ሪፎርምዶች በሙሉ ሴሴሽንስ ናቸው ያልክ ያለው የሚቀበል ካለ ሴሴሽንስ ናቸው ያልክ ያለው አንድ ቆይ አንድ ስማ፣ ከክላሲካል ሪፎርምድ እና ሉትራኖች አንድ የሚቀበል አምጣ። ዶን ካርሰን ለምሳሌ ሂዝ ፕሮፌሰር ኦፍ ኤምሬተስ። ማን ነው ዶን ካርሰን? ሂዝ ፕሮፌሰር ሪፎርምድ ቴዎሎጂያን ፕሮፌሰር ዶን ኤ ካርሰን። እሱን ካላወቅ ኤንድ ዩ አር አን አፖሎጂስት። ክፈተው ጊዜውን አቁመሽ ጊዜውን አቁመለታ። ፔፐር ነው ማመጣልህ። ግን የምን ፔፐር? ጋዜጣ ይዘህ እንዳትመጣ። ፔፐር ማለት ሊትሬቸር ነው ማመጣልህ ማለት ነው። ጽሁፍ እኮ ጽሁፍ አምጣልን። ሪፎርምድ ስኮላር ክላሲካል ሪፎርምድ ስኮላር መሆኑን ታሳየናለህ። ከዛ በኋላ ልሳን አይ ዶን ካርሰንማ ጎግል አድርገህ ድረስበት። ይህን እንዴት አይ ሚስተር ጎግል እኔ ጎግል አላደርግም። ማስረጃው እንትን ያልከው ክፈትና አሳየን። እንግዲህ ጀስ ዋንስ ላሳየህ ነው። አንዴ ቆይ እስኪ አንድ ጎስፐል ኮሊሽን
አይ በተነገርኳቸው ነገር ላይ ባይ ዘ ዌይ እሱ ብቻ ለሚያምነው እና አሞዚያንክም እና ለጎደፊን ክሊኒክ አንድ አይነት ልሳን አለ ነው የሚሉት። ያው እየከፈትኩ ያለው እንዴ አንድ አይነት ልሳን አለ የሚልማ እንዴ አንድ አይነትም እኔ እኮ አንድ አይነት ሳይሆን የእናንተ እኮ ትርጉም የሌለው የሚለውን ነው እኮ የምትሰጠን። ማለት እናንተ የምታወሩት አይነት ትርጉም የሌለው እንዴ ጥያቄውን እንዴት ነው ስታዞር ትንሽ ፍሬቻ ልጠቀምና ጠየቀኝ እኮ በልሳን የሚያምን አንድ ሪፎርም ዳምጣን ያልከኝ የጠየቀኝ በልሳን የሚያምን አንድ አይነት ልሳን አንድ አይነት በልሳን የሚያምን አንድ ሪፎርም ዳምጣ አላልከኝ? ልሳን ማለት ይሄ የማይተረጎም የሚል ወይም ደግሞ በጸጋ ስጦታ የሚያምን አረ ጊዜውን አስኪዶ የተወደድክ። እሺ አይ ኖ እኔ እኮ ማስረጃውን እስክታመጣ እኮ ነው ያዘ። እሺ እንቀጥል በቃ። ኦልሬዲ ወንድማችን ጥያቄውን ነው ዶን ካርሰንን ላመጣለህ ስል ቀየረው። ቆይ እንዴ መች ቀየርኩኝ? ያው ፈልግ እኮ አልኩ። እሺ እስክትፈልግ እየጠየቅኩ ልሂድ። ዳኒ ባለፈው ምን ብለኸኝ ነበረ? የማይተረጎም ልሳን የሚባል የለም ብለኸኛል አይደል? መጽሐፍ ቅዱስ ላይ ወደ መተርጎም ደጉ ይላል እንጂ ይሄኛው ልሳን አይተረጎምም፣ ይሄኛው ልሳን ይተረጎማል። የማይተረጎም ልሳን የሚባል የለም አይደል? መጽሐፍ ቅዱስ ወደ መተርጎም ደጉ ነው የሚለው። እኔ የማይተረጎም ልሳን የሚባል የለም። በአጭሩ ለምናት በቃ ያንኑ ልሳን አንተ ካደክ ተተረጉመዋለች። እሺ ቸርቻችሁ ላይ ልሳን ይወራል አይወራም? ይወራል። አዎ ምን ጥያቄ አለው? እሺ ይተረጎማል። ኦኬ ተተረጉሟል። ኖ የመተርጎም ጸጋ ስጦታ ያላቸው የተወደዱ ወንድሞች እናቶች አሉ። እንዲተረጉም ይጸልይ ይላል። ተርጉመህ ታውቃለህ? እኔ ጌታ ይረዳኛል። ወደፊት ኔክስት ታይም ስመጣ ወደፊት ኦኬ። አንተ እኔ አወራለሁ ብለሃል። አንተ ስታወራ ተተርጉሟል? ባይዘው የሚተረጎምበትን አውድ ጊዜ ይፈጅብሃል እንጂ ለጉባኤ መልክ ሲሆን ወይስ አልተተረጎመም? እኔ ራሴ ዲዘርን አደርጋለሁ። ስለምን በልሳን እየተናገርኩ እንዳለው አውቃለሁ። ተተርጉሟል ወይስ አልተተረጎመው? ዳኒ ልሳኔ ተተርጉሞ አያውቅም፣ ግን ስለማይተረጎም አይደለም። እኔ ስላላደኩ ነው። አንተ ራስህ ለምሳሌ ልሳን አትናገርም ማለት ቅዱስ ጳውሎስ ቆይ አንዴ ጠያቂው እኔ ነኝ። ሐዋርያ ቅዱስ ጳውሎስ ካልተተረጎመ አርፈህ ቁጭ በል ብሏል አላለም? እና ታዲያ እኔ እዚህ በላይቭ መጥቼ በልሳን ሳወራ ሰምተህ ታውቃለህ? ለምን እዛ ማህበር ውስጥ ለምን በልሳን ታወራለህ? የማይተረጎም እኔ ማህበር ውስጥ ልሳን አውርቼ አላውቅም። ተተርጉሞ ማያውቅም። ከሞላ ጎደል አውርቼ አላውቅም። ጉባኤ ውስጥ አውርቼ አላውቅም፣ አላወራም። እኔ እኮ የጠየኩህ እናንተ ቸርች ውስጥ ይወራል ወይ ብዬህ እኮ አዎ እኔም ራሱ አወራለሁ ብለኸኝ እኮ ነው የጀመረው። ማወራው እኮ ልሳን እናገራለሁ ማለት ነው። ቸርች ውስጥ እየጮኩ አወራለሁ ማለት አይደለም። ቸርች ውስጥ የሚያወራሉ ጮኸው እናንተ ቸርች ውስጥ የሉም ወይስ የሉም? አሉ ግን ወንድሞችና እህቶችን ቀስ ብለን ያው ትክክል ናቸው ወይስ ትክክል አይደለም? ቆይ ትክክል ናቸው ወይስ ያው በስርዓት ይሁን፣ ምክንያቱ ሰዎች እንዳይሰናከሉ ከሚላል ትክክል ናቸው ወይስ አይደለም? ትክክል ናቸው ወይስ ባይጮህ መልካም ነው። ተሳስተዋል አለ ጳውሎስ። ትክክል ናቸው ወይስ አይደሉም? ልሳኑ ሳይሆን ሰዎቹ ተሳስተዋል። በጣም አሪፍ ቴንኪው። ስለዚህ ምክንያቱም ሰው ተሰብስቦ አይጮህ መልካም ነው። ህዝብ በተሰበሰበበት በማይታወቅ ቋንቋ ሰውን ማደንቆር ትክክል አይደለም፣ ስህተት። ያ እናንተ ደግሞ ያን የማይታወቅ ቋንቋ አንደኛ ባይዘው የማይታወቅ ቋንቋ እኔ ወፍ አይደለሁም ዝም ብዬ የምንጫጫው። በአንደኛ ቆሮንቶስ ምዕራፍ 14 ላይ ሐዋርያ ቅዱስ ጳውሎስ ሲናገር ምን አለ? ዋሽንት እንኳን ይላል አይደለ ነጋሪት ሲጎሰም የሚለውን ድምፁን ካልታወቀ ኦኬ ለሰው ለሰራዊት ወይም ደግሞ ለጦርነት እንዴት አድርጎ ይነሳል ይላል አይደል? ይላል። ስለዚህ ከእግዚአብሔር ጋር አውሩ ማለት ነው። ስለዚህ ከእግዚአብሔር ጋር አውሩ። ሰው ልሳናችሁን ሰምቶ አይጠቀምም ይላል። ነጋሪት ሲጎሰም ከእግዚአብሔር ጋር አውሩ ማለት ነው። ና ሰውን ኮንፊውዝ አታድርጉ እያለ ነው። ኮንፊውዝ አታድርጉ ማለት ነው። ነጋሪቱ ራሱ ሲመታ እንኳን ትርጉም የሚሰጥ ነገር ካላወጣ አጠቃላይ መልእክቱ ነው የሰብሱ ነው የነገርኩህ ነው። ነጋሪቱ ሲመታ ነጋሪት ሲመታ ምን ማለት ነው? በትርጉሙ ምንድን ነው? ነጋሪት ሲመታ ማለት አሁን ከበሮ ለምሳሌ ስትመታ መልእክት ሰምተው ወደ ጦርነት የሚወጡ ሰዎች አሉ እና ትርጉሙ ገብቷቸው ነጋሪት ተመታ ማለት ለጦርነት ውጡ ማለት ነው ትርጉሙ አይደል? ኤግዛክትሊ። ስለዚህ በቤተ ክርስቲያናችሁ ወይም በቸርቾቻችሁ የሚንጫጩ ሰዎች ከነጋሪት በታች ናቸው ወይስ አይደለም? የሚንጫጩ ስትል አልገባኝም። ማለት ትርጉም የሌለው እየተሳደብክ ነው? መንጫጫት ነው። የማይገባህን ነገር የሚያወር ማለት ነው። የማላውቀው ከሆነ ብረት ከብረት ጋር እንደሚጋጨው ነው። ምንም የተለየ አዎ፣ ልሳን አሁንም ቢሆን ምንም ያማረ ቢሆን ሰው እንዳይሰናከል መጠንቀቅ አለብህ። ስለዚህ ከነጋሪት ራሱ ያነሰ እንትን ነው ማለት ነው እናንተ ጋር የሚወራ ነጋሪት። መንፈስ ቅዱስን ጠየቀው። ለምን እንደዚህ አይነት ጸጋ ስጦታ ሰጠህ ብለህ ጠየቀው። መንፈስ ቅዱስ አይደለም፣ ይቅርታ አድርግልኝ። እንደዚህ አይነት መንፈስ እና ማን ነው የሰጠው?